እነዚህ እንስሳት እንዴት አባታቸው እንደሚያስቀኑኝ ላሳያችሁ። በእናታችሁ ተመልከቷቸው። በስመ አብ ወመንፈስ ቅዱስ። እኛ ግን ማለት ነው ከነሱ በጣም መማር ያለብን ነገር ምን እንደሆነ ታውቃላችሁ? በቃ ባለህ ነገር በቃ ሰላም ላይ መሆን። ማርያምን አሁን እነዚህ የሚበሉት ምግብ እንደሆነ ታውቃላችሁ? ተፈጥሮ የመገበቻቸውን ነው። ገባችሁ? በቃ በእድላቸው ይኖራሉ። በቃ ይሄን ብቻ አይደለም፣ እነዚህም አሉ ከነ ልጆቹ አለች እዚህ ሲያማምሩ ባልና ሚስት ተመልከቷቸው። እና ማወቅ ያለብን እኔ በጣም ትልቁ ሰላሜ ከየት እንደሚመጣ ላስረዳችሁ። በቃ እነዚህን እመለከትና ማለት ነው ለነዚህ የሆነ አምላክ ለኔም ይሆንልኛል። ምበላውን አላጣም። በቃ ያውቃል እግዚአብሔር ይሰጠኛል። በቃ እግዚአብሔር ሰጪ ነው። በተፈጥሮ ይሰጣል እግዚአብሔር በሁሉም ነገር መስጠቱ ስለማይቀር በቃ ሙሉ ሰላም ይሰማኛል፣ እተማመናለሁ። እውነት ተመልከቷቸው። ስለዚህ ፍርሃት ካላችሁ ወይኔ ነገ መውደቂያዬ ነው፣ እራባለሁ፣ ገንዘብ አጣለሁ፣ እንጀራ አጣለሁ ብላችሁ የምትጨናነቁ ከሆነ ማለት ነው ማወቅ ያለባችሁ ምንድነው በቃ ይኸው እነዚህም እየመገበ ነው ጌታ። እውነት ይህ የሚመስል ዛፍ በነፃ አብቅሎልናል፣ በተፈጥሮ ማለት ነው። ምግብ እየሰጠን ነው፣ ነገሮች እያሟላ ነው። በቃ እቺ ዓለም ብዙ ነገር ተሰጥቷታል በነፃ ገባችሁ? እኛም የነዚህ ዓለም አካል ነን፣ የነዚህ እንስሶች አካል ነን። አብረን ነን የተፈጠርነው፣ ሁላችንም ፍጡራን ነን። እና እነዚህን የመገበ አምላክ እኛንም ይመግበናል። ገባችሁ? ይህ እምነት ሲኖርን ደግሞ ምግባችን አናጣም። ዞሮ እግዚአብሔር ይደርስልናል። እውነቴን ነው የምላችሁ፣ ዞሮ እግዚአብሔር ይደርስልናል። እኔ ስንት ቀናት መሰላችሁ ካናዳ እያለሁ ወይኔ ጉዴ ቤት ኪራይ አለቀብኝ፣ ወይኔ ጉዴ ምግብ ላጣ ነው፣ ወይኔ ጉዴ ገንዘብ አለቀብኝ፣ ለታክሲ የለኝም ብዬ ያለቀስኩባቸው የተጨናነቅኩባቸው ቀናቶች ብዙ ናቸው። ግን አጥቼ አላቅም። ሁሌም ፍርሃት ላይ ነው የምኖረው እንጂ አጥቼ ግን አላቅም። ኦፍ ኮርስ አጥቻለሁ፣ ለአንድ ቀን፣ ለሁለት ቀን፣ ለሶስት ቀን አጥቻለሁ። ግን ደግሞ ተመልሼ አገግማለሁ በሆነ መንገድ። ብር ካጣሁኝ በምግብ ያበዛልኛል እግዚአብሔር። ምግብ ካጣሁኝ በሆነ ነገር ይጨምርልኛል። የሆነ ባላንስ እያደረገ ነው የሚያኖረኝ። ገባችሁ? ነገሮችን እንዳላጣ እና እግዚአብሔር የተመሰገነ ይሁን። ለነዚህ እንስሶች የደረሰ አምላክ ለእናንተ ይድረስላችሁ እላችኋለሁ። በፍርሃት አትኑሩ፣ በእምነት ኑሩ። እመን እንጂ አትፍራ ይላል ራሱ። እወዳችኋለሁ።